ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ባምቢዬ ህይወቴን አዳነችው ሚካኤልን። ባምቢ ህይወቴን አተረፈችው ሚካኤልን። እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን፣ ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን የዛኑ ቀን ነው ያወራችኝ መድኃኔዓለም። እሼቱ መለሰ በገደም ዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን እነ ጆን ዳንኤል ስም መጥራት አልፈልግም። በክፍያ አካውንት ሲያዘጉ በአይኔ በብረቱ አይቻለሁ። ሰላም እንዴት ናችሁ? ያው እንግዲህ መግቢያው ላይ እንዳያችሁት የሳምንቱን አነጋጋሪና ወቅታዊ ጉዳዮችን ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የመጀመሪያው ቪዲዮአችን የሚሆነው እሸቱ እንግዲህ በጣም ብዙ ተቃውሞችን እየደረሰበት ነው እና እሸቱ ታዲያ ምን ሰርቶ ነው? ምን ብሎ ነው? ማን ላይ ምን አርጎ ነው? እና እስኪ እሸቱ ያለውን ቪዲዮ ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ያው እንግዲህ እንደሰማችሁን ነው። ያው እቺ በትንሿ ናት እኔ ቆርጬ ያመጣኋት። እሸቱ እንግዲህ ይቺን የተናገረው አንድ ባምቢ የምትባል የቲክቶከር ልጅ የቤተክርስቲያን የገቢ ማሰባሰቢያ ፕሮግራም አሰባስባ እንዴት እሷ ታሰባስባለች ጻዲቆቹ እያሉ ምናምን ብሎ ነው ያወራውና እሷ ደግሞ እስቲ የእሷን ደግሞ አይተን። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ያው እንግዲህ ሁሉንም ነገር ያው ሰምታችሁታል ያላችሁን። እሷም ከዚህ በፊት ማስታወቂያ ሰርታ ነበርና በዛ ላይ ምናምን ማስታወቂያ ለምን ሰራች ምናምን ብሎ ያው አውርቶ ያው በእርግጥ ስም አልጠራም፣ ግን ያው እሷ ስለሆነች ሌላ እንትን ሰላላለ ያው ለኔ ነው ቀጥታ ምናምን በሚለው እንትን ብላ ነውና እስኪ የእናንተን ሐሳብ ኮሜንት ላይ ጻፉ። እስቲ ምን ትላላችሁ? ያው እንግዲህ ሁሉን ነገር ሰምታችሁታልና ሌሎች ሰዎች ደግሞ ያሉትን በእሷ ዙሪያ ያሉትን ሰዎች ወይም በሱ ዙሪያ ያሉትን ሰዎች እስቲ ትንሽ ላሰማችሁ።
እሸቱ ባሽሙር ባምቢን የተናገረው። እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እንዲሁ ለቤተ ክርስቲያን ፈተና የሆነው አንተ እኔ ቤተ ክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተ ክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተ ክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢ የምጠይቃት እግዚአብሔር ምስክሬ ነው፣ እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁ ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ፣ ለፈጣሪ ቅርብ፣ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር፣ እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ እንደው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው። ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም፣ ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ያው እንግዲህ ልጁ እንዳለው ሰምታችኋል። እኔም በዚህ ሀሳብ በደንብ እስማማለሁ ማለት ነው። ልጁ ያለው በቃ ልክ ነው በጣም። እሸቱ መለሰ በገደም ዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ያው እንግዲህ በጣም ብዙ ትችቶችን እየሰማን ነው። ያው እንደሰማችሁት እንግዲህ በጣም ብዙ ናቸው ማለት ነው። በጣም ብዙ እኔ በቃ ሁለት ነው ያመጣሁላችሁ ማለት ነው። እና ይሄ አይደለም የሚገርመው ማለት አሁን ለምሳሌ እሷ የበጎ አድራጎት ስራ አድርጋ ምን አይነት ህይወት እንዳዳነች ላሳያችሁ እዚሁ። ሐሳቡን ማንሳት ጥፋት አይደለም፣ ባምቢን መናገር ግን ፐርሰናል። ይሄ ልጅ አንዴ ይዩት። እናቴ እንዲህ እየተሰቃየሽ መሄድ አልችልም። ትንሽ ቀን ይቀረኝ ሚካኤልን ራሴን አጠፋለሁ። ባምቢዬ ህይወቴን አዳነችው ሚካኤልን። ባምቢ ህይወቴን አተረፈችው ሚካኤልን። እናቴን ብቸኛ እንዳላረጋት አረገች። ህይወቴን ላጠፋ ባልኩበት ሰዓት ሚካኤልን ሞትን እየተመኘው ባሉበት ሰዓት የዛኑ ቀን ነው ሚካኤልን
ሚካኤልን የዛኑ ቀን ያወራችኝ መድኃኒዓለም አመሰግናለሁ። ሚካኤልን በጣም ትልቅ ውለታ ነው ያልሽልኝ። ሚካኤልን ማንም ዘመድ የማያደርገውን ነገር ነው ያደረግሽልኝ። ሚካኤልን እማዬ በጣም ነው የምወድሽ። እኔም እወዳለሁ ልጄ። ይህንን ልጅ አያችሁት? ባምቢ ባትረዳው ኖሮ እሱ እንደተናገረው ራሱ ላይ የሆነ ነገር ያደርግ ነበር። እናቱም ያለ ልጅ ትቀር ነበር። ባምቢ ግን ይህንን ልጅ ለመርዳት እንደሌላ ቲክቶከር ቲክቶክ ቻሌንጅ አልሰጠችውም፣ ፎሎ ቻሌንጅ አልሰጠችውም። ጀስት ረዳችሁ። ከዛ በኋላ እናቱን ያለ ልጅ እንዳትቀር አደረገቻት። ብዙ ሰውም አንተም ጭምር ወርቃለች ብላችሁ የምታስቧት ባምቢ በዚህ ሰዓት ለብዙ ሴቶች ምሳሌ ነች። ይኸውላችሁ ሴቶች በተለያየ መንገድ በማወቅም ባለማወቅም ህይወታቸው ላይ ሴትነታቸው ላይ ጥፋት ሊያጠፉ ይችላሉ። ሰውም ሊጠቀምባቸው ይችላል። ግን እነዛ ወድቀዋል ተብሎ የታሰቡ ሴቶች ባምቢን ሲያዩት ድጋሚ መወደድ እንደሚቻል፣ ድጋሚ ከቤተሰብ ጋር በፍቅር መኖር እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ፍሬ ማፍራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ ገንዘብ መስራት እንደሚቻል፣ ድጋሚ የተሰደቡበት ሚዲያ ላይ የሰደባችሁን ሰው እንዲወዳችሁ ማድረግ እንደሚቻል ያሳየች በጣም ብርቱ ሴት ናት። እዚህ ምድር ላይ ጻድቅ ነን ብለው ከሚያስቡ ሰዎች በላይ ኃጢአተኛ ናቸው ተብሎ የተፈረጁ ሰዎች መልካም ልብ አላቸው። ያው እንግዲህ ልጁ እንዳለው እንዳያችሁት እናቱ ታማበት የሚረዳው አቶ ገንዘብ የሚሰጠው አቶ ባምቢ ደርሳ እናቱን አድናለታለችና እሱም እንግዲህ የእናቴን እኔ ቆሜ ያየው እናቴ በህመም ስትሰቃይ ማየት አልፈልግም ምናምን ብሎ ራሴን ላጠፋ ነው ምናምን ብሎ ራሱን ቪዲዮ ምናምን ሰርቶ ነበርና ያው እሷ ደርሳ እንግዲህ ያው ቪዲዮ እንዳያችሁት አተርፈዋለችና እንደዚህ አይነት ሰዎች ምናምን ማለት በቃ እንደዚህ አይነት ነገርም ይሰራልና ያው ሰው የሰውን በቃ ጀስት በቃ ፖዚቲቭሊ እናስብ ሁሉን ነገር ማለት ነው። በቃ ስህተት እንኳን ቢሆን ኖርማል ነው። በቃ ፖዚቲቭሊ በቃ ማሰብ እንጀምር ነው። እንግዲህ የዛሬዎቹ ቪዲዮዎች እነኚህ ነበሩ። 10,000 ሰብስክራይበር እስከምንሞላ ድረስ ፕሊዝ ሰብስክራይብ አድርጉ ፕሊዝ።